መጽሐፈ ሳሙኤል ካል ምዕራፍ 10 ከዚህ በኋላ የአሞን ልጆች ንጉሥ ሞተ፣ ልጁም ሐኖን በፈንታው ነገሠ። ዳዊትም አባቱ ወረታ እንዳደረገልኝ እኔ ለናዖስ ልጅ ለሐኖን ቸርነት አደርጋለሁ አለ። ዳዊትም አባቱ ስለ ሞተ ሊያጽናናው ባሪያዎችን ላከ። የዳዊትም ባሪያዎች ወደ አሞን ልጅ አገር መጡ። የአሞንም ልጆች አለቆች ጌታቸውን ሐኖንን ዳዊት አባትህን አክብሮ ሊያጽናናህ ባሪያዎቹን ወደ አንተ የላከ ይመስልሃልን? ዳዊትስ ከተማይቱን ለመመርመር ለመሰለል ለማጥፋትም ባሪያዎቹን የላከ አይደለምን? አሉት። ሐኖንም የዳዊትን ባሪያዎች ወስዶ የጢማቸውን ገሚስ ላጨ፣ ልብሳቸውንም እስከ ወገባቸው ድረስ ከሁለት ቀድዶ ሰደዳቸው። ዳዊትም ያን በሰማ ጊዜ ሰዎቹ እጅግ አፍረው ነበሩና ተቀባዮች ላከ። ንጉሡም ጢማችሁ እስኪያድግ ድረስ በኢያሪኮ ተቀመጡ፣ ከዚያም በኋላ ተመለሱ አላቸው። የአሞን ልጆች በዳዊት ዘንድ እንደ ተጠሉ ባዩ ጊዜ የአሞን ልጆች ልከው ከሶርያውያን ከቤቶአብና ከሱባ 20,000 እግረኞች ከመዓካ ንጉሥም 1,000 ሰዎች ከጦብም 12,000 ሰዎች ቀጠሩ። ዳዊትም በሰማ ጊዜ ኢዮአብንና የኃያላኑን ሠራዊት ሁሉ ላከ። የአሞንም ልጆች ወጥተው በበሩ መግቢያ ፊት ለፊት ተሰለፉ። የሱባና የረአብ ሶርያውያን የጦብና የመዓካም ሰዎች ለብቻቸው በሰፊ ሜዳ ላይ ነበሩ። ኢዮአብም በፊትና በኋላ ሰልፍ እንደ ከበበው ባየ ጊዜ ከእስራኤል ምርጥ ምርጦቹን ሁሉ መረጠ፣ በሶርያውያንም ፊት ለሰልፍ አኖራቸው። የቀረውንም ሕዝብ በወንድሙ በአቢሳ ልጅ አድርጎ በአሞን ልጆች ፊት ለሰልፍ አኖራቸው። ሶርያውያን ቢበረቱብኝ ትረዳኛለህ፣ የአሞን ልጆች ቢበረቱብህ እኔ መጥቼ እረዳሃለሁ። አይዞህ፣ ስለ ሕዝባችንና ስለ አምላካችንም ከተሞች እንበርታ፣ እግዚአብሔርም ደስ ያሰኘውን ያድርግ አለ። ኢዮአብና ከእርሱም ጋር የነበረው ሕዝብ ከሶርያውያን ጋር ሊዋጉ ቀረቡ። እነርሱም ከፊቱ ሸሹ። የአሞንም ልጆች ሶርያውያን እንደ ሸሹ ባዩ ጊዜ እነርሱ ደግሞ ከአቢሳ ፊት ሸሹ፣ ወደ ከተማይቱም ገቡ። ኢዮአብም ከአሞን ልጆች ዘንድ ተመልሶ ወደ ኢየሩሳሌም መጣ። ሶርያውያንም በእስራኤል ፊት እንደ ተሸነፉ ባዩ ጊዜ በአንድነት ተሰበሰቡ። አድርአዛርም ልኮ በወንዝ ማዶ የነበሩትን ሶርያውያን አመጣ፣ ወደ ኤላምም መጡ። የአድርአዛርም ሠራዊት አለቃ ሶባክ በፊታቸው ነበር። ዳዊትም በሰማ ጊዜ እስራኤልን ሁሉ ሰበሰበ፣ ዮርዳኖስንም ተሻግሮ ወደ ኤላም መጣ። ሶርያውያንም በዳዊት ፊት ተሰልፈው ከእርሱ ጋር ተዋጉ። ሶርያውያንም ከእስራኤል ፊት ሸሹ። ዳዊትም ከሶርያውያን 700 ሰረገለኞች 40,000 ፈረሰኞች ገደለ። የሠራዊቱንም አለቃ ሶባክን መታ፣ እርሱም በዚያ ሞተ። ለአድርአዛርም የሚገብሩ ነገሥታት ሁሉ በእስራኤል ፊት እንደ ተሸነፉ ባዩ ጊዜ ከእስራኤል ጋር ታረቁ፣ ገበሩላቸውም። ሶርያውያንም ከዚያ ወዲያ የአሞንን ልጆች ይረዱ ዘንድ ፈሩ።